አይ ነው ያልጨረስከው ችግር ካለብህ ንገረኝ ፊት ለፊት። አረ ምን አይነት ችግር ነው? እኔ ዳቦ አይደለሁ ከአንተ ጋር ችግር የለም። አረ ወሰለች መድኃኒዓለምን ማሚ ማራይ ብሎ ነበር ከዚህ ጋር ጎረቤት እንዳትረብሹ። አይ የሆነ ነገር አድርግልኝ እንዴ ምን ሆነ ልጁ ከኔ ጋር ችግር የለብን። ምን ሆነ ነው ደብረ ምጣድ የምትንዳጣም? በጠዋት ደወልና ተገናኝተን ማታ አውርተን ነበር። መጣ አረ ምን እንደምትልኝሽ እና ለምንድን ነው ከኔ ጋር ስትገናኝ ችግር አለብህ ነው? እኛ ጋር ነው ወይስ ደንቆሮ ነህ አንተ? ማሰባችንን አልሰማማ እንዴ ለምንድን ነው የማትስማሙት? አይ ቆይ ማሚ ማርያም ነው ብሬ ነው እንዴት ነው እኮ እሱንም እኮ አንተ ተረብሸዋለህ። መቼ የረበሽኩት? እኔ መቼ ረበሽኩት? ይቀናል ተረብሸዋል። እኔ ባይዘ በድምጼ ስለሚቀና ወይ መድኃኒዓለም እኔ በአንተ አልቀናም። በአንተ በቦርጭ ነው የምቀናው። ደግሞ ደህና ነገር እንዳለ ብንላችሁ ገና እኮ ጋራ እንደተገናኘን እኮ ነው የነጀሰኝ። በቃ ገና ታክሲ ውስጥ በቦምቦል ነው የነጀስከኝ አንተ። ማርያም ታክሲ ውስጥ ቦምቦል ገዝቼ እየበላሁ ማለት ነው። ታክሲ ውስጥ ያሳጣኛል። ኧረ ቀስ ብላ ቤት አይደል ምን አገባ አንተ? ምን አገባ? በዛ ድምፅ ታዲያ ድምፅ እየወጣው የምትበለው ነው። አይመለከትም ከኔ አይመለከትም። ጓደኛ አይደለ እንዴ? እንዴት ታዲያ አንተ ጓደኝነት እንደዚህ ነው እንዴ? ከሴት ጋር እያወራሁ ማርያምን ምንድነው ትለኝ? ምን ይሰሩልሃል አንተ? አይጠቅምም። ምን ብዙ ደቂቃ ነው የምታወራው? ኧረ እኔ ጓደኛዬ ጋር ማውራ ኪዱ ታውቃታለህ? ከእሷ ጋር ነው ከእሷ ጋር ለእሷማ እነግራታለሁ። እንደውም አይገርምም ከስንት ሴት ጋር እንደምታወራ እነግራታለሁ። የሰማሁ ነው። ከአንድ ቀን እስከምቆረቁምህ ልክ እናንተ እርስ በርስ ፕራንክ አትደራረጉም? ኧረ እንደውም እዚህ በኋላ እሱ ጋር ፕራንክ አልሰራም። የሚሰራኝ ስራ እያየሁ አይደል? ቢያንስ እንኳን ሰላም ከካሜራ ጀርባ እንኳን ሰላም አንፈጥርም እንዳንተ። አሁን ኖርማል ላይፋችን ላይ ነው። ምንድን ነው እንደዚህ የሚያደርግ? እናንተ ግን እኔን ብቻ ፕራንክ ታደርጉኛላችሁ። አሁን እናንተ ራሱ ማድረግ ፕራንክ እፈልጋለሁ። ኧረ ማሚ መልኩ ነው ማድረግ አድርገው እስኪ አንድ ቀን እሱን ነው ማድረግ ያለን። አይ ሁለታችሁንም በአንድ በምን ያው ፕራንክ የምደረግ ሰው አይደለም። አትደረጉም ሁለታችሁማ። እኔ ካብዳለሁ ትንሽ እሷ እንኳ ያው የፈለገኝ ነገር እንደማድረግ ታውቂያለሽ። ሲቀጥል ደግሞ አሁን ይቺ ማነች? እና ደግሞ እዚህ ቁም ነገር እያወራን ስልክ ስራ ነው ነገር ማለት ቦይስ እንኳን መላክ አልችልም እንዴ? ምንድን ነው እንደዚህ ቦይስ